ሰላም 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 ጤና ይስጥልኝ ውድ የተከበራችሁ የፍትህ መድረክ ቻናል ተከታታዮቻችን እንዴት ናችሁ? ሳምንቱ እንዴት አለፈ? ዋው እንግዲህ ሳምንቱን በጥሩ ሁኔታ እንዳሳለፋችሁ ከጭብጨባችሁ መረዳት ይቻላል። ለማንኛውም ቀጥሎ በምናቀርበው ዝግጅት አንዳች ቁም ነገር እንደምታገኙበት ተስፋ እናደርጋለን። የፍትህ መድረክ እንደተለመደው አንድ ዝግጅት ይዛላችሁ ቀርባለች። በእርግጥ ከሁለት ሳምንታት በፊት በሰራተኛና አሰሪ ጉዳይ አዋጅ ቁጥር 1156/2011 ላይ በክፍል ፕሮግራሞችን እንደምናቀርብ ቃል ገብተን ነበር። ክፍል አንዱንም አቅርበናል። ክፍል ሁለቱን ለዚህ ሳምንት ማድረስ አልቻልንም ከይቅርታ ጋር። እንግዲህ ወደሚቀጥለው ሳምንት የምናዘዋውረው ይሆናል። በተለያየ የስራ ጫናዎች የተነሳ በሚገባ አልተዘጋጀንበትም፣ እየተዘጋጀንበት ነው ያለነው። ክፍል ሁለቱን በሚቀጥለው ሳምንት ይቀርብላችኋል። እስከዛው ግን እንደምታውቁት ባሳለፍነው እሁድ በፈረንጆቹ አቆጣጠር ግንቦት 31 ቀን ወይም በእኛ አቆጣጠር ግንቦት 23 ዓለም አቀፍ ትንባሆ የማይጨስበት ቀን ተከብሮ ውሏል። ይህ ዓለም አቀፍ ትንባሆ የማይጨስበት ቀን በአገራችንም ይሁን በዓለማችን ለ38ኛ ጊዜ ነው ተከብሮ ያለፈው። የዛሬው ዝግጅታችን እዚሁ ላይ ያተኩራል። በዚህ በዛሬው ዝግጅታችን በተለይ በዋነኝነት ይህንን ጉዳይ በሚያስተዳድረው የምግብና የመድኃኒት አስተዳደር አዋጅ ቁጥር 1112/2011 ላይ እናተኩራለን ማለት ነው። ዝግጅቱ በሰብለና በታማኝ ይቀርብላችኋል። ሰላም ሰብለ እንዴት ነሽ? ፈጣሪ ይመስገን። ሳምንቱስ እንዴት አለፈ? የሳምንቱን ቅንብር ከወንድሜ ታማኝ ጋር በማዘጋጀት ተጠምጄ ነበር። እንደምታውቀው ጊዲሳ ባሳለፍነው እሁድ በፈረንጆቹ 31 ግንቦት ዓለም አቀፍ ትንባሆ የማይጨስበት ቀን በሀገራችንም ሆነ በመላው ዓለም ተከብሮ አልፏል። ይሁንና በተከታተልኩት መጠን ሰፋ ያለ የሚዲያ ሽፋን ያገኛል መሰለኝም። አይገርምም ጊዲሳ? አዎ በጣም የሚገርም ነው። እውነት ነው። ጥሩ ትዝብት ነው ሰብለ፣ እጅሽ ከበድ። ለማንኛውም ዓለም አቀፍ ትንባሆ የማይጨስበትን ቀን በማስመልከት ዳሰሳ ልናደርግ ወድደናል። በዛሬው ዝግጅታችን ስለ ትንባሆ ምንነት፣ ስለ ትንባሆ አይነቶችና ስለሚያስከትሉት የጤና ችግሮች፣ በተለያዩ የዓለም አካባቢዎች ትንባሆን ስለማጨስ የነበሩ እሳቤዎች ምንነትና የትንባሆ ምርትን ለመቆጣጠር በሀገራችን በወጣው የምግብና የመድኃኒት አስተዳደር አዋጅ ቁጥር 1112/2011 ላይ መጠነኛ የሆነ ዳሰሳ እናደርጋለን። መልካም፣ እንግዲህ መድረኩን ለእናንተ ለቃለሁ። መልካም ቆይታ ከሰብለና ከታማኝ ጋር። እሁድ ቀን በፈረንጆቹ አቆጣጠር ግንቦት 31፣ በሀገራችን አቆጣጠር ደግሞ ግንቦት 23 በዓለም አቀፍ ደረጃ ለ38ኛ ጊዜ ትንባሆ የማይጨስበት ቀን ተከብሮ ውሏል። እኛም ይህንኑ ቀን አስታከን ትንባሆ እንዳይጨስ የተከለከሉባቸውን ቦታዎችን ስለሚደነግገው የምግብና የመድኃኒት አስተዳደር አዋጅ ቁጥር 1112/2011 ላይ መጠነኛ የሆነ ዳሰሳ ለማድረግ ወደናል። በቆይታችን ስለ ትንባሆ ምንነት፣ ስለ ትንባሆ አይነቶችና ስለሚያስከትሉት የጤንነት ችግሮች፣ ትንባሆን በተመለከተ በዓለም ዙሪያ ስለነበሩ እሳቤዎችና አሁናዊ ተጨባጭ እውነታና ትንባሆ የማይጨስባቸውን ቦታዎች በደነገገውና ይህንንም ክልከላ በጣሱ አካላት ላይ የሚኖረውን አስተዳደራዊና የወንጀል ቅጣቶችን ስለደነገገው የምግብና የመድኃኒት አስተዳደር አዋጅ ቁጥር 1112/2011 ላይ ዳሰሳ የምናደርግ ይሆናል። በምግብና መድኃኒት አስተዳደር አዋጅ ቁጥር 1112/2011 አንቀጽ 2 ንዑስ አንቀጽ 30 ድንጋጌ መሰረት የትንባሆ ምርት ማለት በከፊል ወይም ሙሉ በሙሉ ከትንባሆ ቅጠል ተዘጋጅቶ በማጨስ፣ በመሳብ፣ በማኘክ፣ በማሽተት ወይም በሌላ መንገድ የሚወሰድ ማንኛውም ንጥረ ነገር ማለት እንደሆነ ይገልጻል። የተለያዩ የትንባሆ አይነቶች ያሉ ሲሆን ከምግብና አስተዳደር አዋጅ ቁጥር 1112/2011 እና ከሌሎችም ንባቦች መረዳት እንደሚቻለው ሲጋራ፣ ሺሻ፣ ማቀጣጠል ሳያስፈልግ ምርቱን በሞቅ በብናኝ ወይም በተን መልኩ እንዲወሰድ የሚዘጋጅ ኤሌክትሮኒክ ሲጋራ፣
በልዩ ፒፓ የሚጨሰው ፒፓ ትንባሆ፣ የሚታኘክ ትንባሆ፣ ነስነስ፣ በዱቄት መልክ የሚዘጋጀው የትንባሆ አይነትና ሌሎችንም የትንባሆ አይነቶችን መጥቀስ ይቻላል። ታዲያ እነዚህ ሁሉ የትንባሆ አይነቶች ሱስ የሚያስይዘውን ኒኮቲን የተባለ ንጥረ ነገር ይዘዋል። ትንባሆ ማጨስ በሰው አካል ላይ ከባድና ዘርፈ ብዙ የጤና ችግሮችን ያስከትላል። ከእነዚህም መካከል ዋነኞቹ የሚከተሉት ናቸው። 1. ከሳምባ ጋር የተያያዙ የጤና ችግሮች። ትንባሆን ማጨስ ለተለያዩ የሳምባ የጤና ችግሮች የሚያጋልጠን ሲሆን ከእነዚህም የጤና ችግሮች መካከል የሳምባችን ዋነኛው የጤና ችግር የሆነው የሳምባ ካንሰር ነው። ሌላኛው የጤና ችግር ስር የሰደደ የሳምባ ምች COPD chronic obstructive pulmonary disease ነው። ይህ በሽታ እንደ ኤምፊዚማና ስር የሰደደ ብሮንካይተስ chronic bronchitis ያሉ የሳምባ በሽታዎችን ያጠቃልላል። የሚያጨሱ ሰዎች የመተንፈስ ችግር፣ ስር የሰደደ ሳልና አክታ ይኖራቸዋል። ሌላኛው የጤና ችግር አስም ሲሆን ትንባሆ ማጨስ አስም ያለባቸውን ሰዎች ሁኔታው እንዲባባስባቸው በማድረግ አስም የሌለባቸውን ደግሞ ለበሽታው እንዲጋለጡ ያደርጋል። 2. የልብና የደም ዝውውር ስርዓት ችግሮች። ትንባሆ በደም ስሮች ግድግዳ ላይ ስብ እንዲከማች በማድረግ የደም ስሮችን በማጥበብ የልብ ድካምን ያስከትላል። ሌላኛው ስትሮክ ሲሆን ተመሳሳይ በሆነ መልኩ የደም ስሮች መጥበብ ወይም መዘጋትን በማስከተል በአንጎል ውስጥ የደም ዝውውርን በመቀነስ ለስትሮክ ይዳርጋል። ትንባሆ ማጨስ ለደም ግፊት፣ ለከፍተኛ የደም ስር ህመምና የደም ጥበት እንዲሁም ከፍ ያለ የደም ዝውውር ችግርን ያስከትላል። 3. ትንባሆ ማጨስ ለተለያዩ የካንሰር አይነቶች የሚያጋልጥ ሲሆን ከእነዚህም መካከል የአፍና የጉሮሮ ካንሰር፣ የጣፊያ ካንሰር፣ የኩላሊት ካንሰር፣ የማህፀን በር ካንሰር፣ የአንጀት ካንሰር፣ የደም ካንሰርንና ሌሎቹንም ካንሰሮች መጥቀስ ይቻላል። 4. ትንባሆን ማጨስ ሌሎች የጤና ችግሮችን የሚያስከትል ሲሆን ከእነዚህም መካከል የስኳር በሽታ፣ የአፍና የጥርስ እንዲሁም የድድ ህመም፣ የጥርስ መበስበስና ለጥርስ መጥቆር፣ ለመጥፎ የአፍ ሽታ ጠረን ያጋልጣል። እንዲሁም ትንባሆን ማጨስ ለቆዳ በሽታና ለአጥንት መሳሳት፣ በወንዶች ላይ የብልት አለመቆም ችግርን ሲያስከትል፣ በሴቶች ላይ ደግሞ የመፀነስና በአጠቃላይ ከእርግዝና ጋር ተያይዞ ያሉ የጤና እክሎችን ያስከትላል። ከዚህም ሌላ ትንባሆን ማጨስ ለአይን ሞራ ግርዶሽም ያጋልጣል። እንደ የዓለም ጤና ድርጅት መረጃ መሰረት ትንባሆ ከሚያጨሱ ሰዎች ግማሾቹ በሲጋራ ምክንያት ሕይወታቸው ያልፋል። በየዓመቱ 6 ሚሊዮን ሰዎች በቀጥተኛ መልኩ ከትንባሆ ጋር በተያያዘ ምክንያት ሕይወታቸው የሚያልፍ ሲሆን ምንም የማያጨሱ 600,000 ሰዎች ደግሞ ለሲጋራ ጭስ በመጋለጣቸው ሳቢያ ለሞት ይዳረጋሉ። በአውሮፓውያኑ 2016 የአጫሾች ቁጥር ከዓለም ሕዝብ 20 በመቶ የደረሰ ሲሆን በ2000 ላይ ግን 27 በመቶ ነበር። ይህ ደግሞ ትልቅ ለውጥ ነው ያለው የዓለም የጤና ድርጅት አሁንም ቢሆን የዓለም አቀፍ ስምምነት ከተደረሰበት ቁጥር ላይ ለመድረስ ብዙ እንደሚቀር ያሳስባል። ትንባሆ ማጨስ ከየት ተነስቶ እዚህ ደረሰ? ለብዙ ዘመናት ትንባሆ ማጨስ የጤናማ ሕይወት መንገድ ዘይቤ ተደርጎ የሚታሰብ የነበረ ሲሆን በትንባሆ ውስጥ የሚገኘው አነቃቂና ሱስ አስያዥ የሆነው ንጥረ ነገር ኒኮቲን ስያሜውን ያገኘው በ16ኛው ክፍለ ዘመን ነበር። ይህ ንጥረ ነገርም ከፈጣሪ የተሰጠ የህመም ማስታገሻ ተብሎ ይጠራም ነበር። ጊልስ ኤቨየራርድ የተባለው ሆላንዳዊ ተመራማሪ በወቅቱ በነበረው አመለካከት የትንባሆ ጭስ የመድኃኒትነት ባህሪ ያለው ከሚል በመነሳት በርካቶች ለተለያዩ ህመሞች የህክምና ባለሙያዎችን ድጋፍ ከመጠየቅ በመራቃቸው የሐኪሞችን ተፈላጊነት እስከ መቀነስ የደረሰ አቅም ነበር። በ1587 ዓመተ ምህረት በጻፈው መጽሐፍ ላይም እንደጠቀሰው በጊዜው የትንባሆ ጭስ የተመረዘ ሰውን ለማዳንና ተላላፊ በሽታዎችን ለመከላከል በከፍተኛ ሁኔታ ጥቅም ላይ ይውል እንደነበር ጽፏል። በአሁኖቹ ኩባ፣ ሃይቲ እና ባሃማስ በመሳሰሉት ሀገራት የተበከሉ ቦታዎችን ለማጽዳት፣ ድካም ለመቀነስና በሽታ ለመከላከል የትንባሆ ቅጠል ማቃጠል የተለመደ ተግባር እንደነበር ጣሊያናዊው አሳሽ ክርስቶፈር ኮሎምበስ በ1492 በጻፈው መጽሐፍ ላይ ጠቁሟል። የትንባሆ ቅጠልን ከኖራ ጋር በመቀላቀል ጥርስን ለማጽዳት የሚያገለግል ሳሙና መስራት በቬኔዙዌላ አካባቢ ይዘወተር የነበረ ሲሆን ህንድ ውስጥ ደግሞ አሁንም ድረስ ጥቅም ላይ ይውላል። ሜክሲኮ ውስጥ አንገት አካባቢ የሚወጡ ቁስሎችን ለማዳን የወቅቱ የሕክምና ባለሙያዎች አካባቢውን ከቀደዱ በኋላ ትኩስ የትንባሆ ቅጠል ከጨው ጋር በማቀላቀልና ከላይ በማድረግ ሕክምና ይሰጡ ነበር።
በ16ኛውና 17ኛው ክፍለ ዘመን በዶክተሮች የቀዶ ሕክምና ባለሙያዎችና የሕክምና ተማሪዎች ዘንድ ትንባሆ ማጨስ የተለመደ ነገር ነበር። ምክንያቱ ደግሞ ባለሙያዎቹ ለምርምር የሚጠቀሟቸው የሰው አስከሬን ሽታን ለመቀነስና ከሞቱ ሰዎች ሊተላለፉ የሚችሉ በሽታዎችን ለመከላከል በማሰብ ነው። የሞቱ ሰዎችን አስከሬን የሚቀብሩና የሚያቃጥሉ ሰዎችም ትንባሆ እንዲያጨሱ ይደረግ ነበር። ነገር ግን የትንባሆን ጎጂነት ቀድመው የተረዱ ሰዎች አልጠፉም ነበር። እንግሊዛዊው ተመራማሪ ጆን ኮታ በ1612 ዓ.ም ትንባሆ ካለው ጥቅም በተጨማሪ ለሕይወት እጅግ አስጊ የሆነ ንጥረ ነገር በውስጡ እንዳለ ጽፎ ነበር። ምንም እንኳን የትንባሆ ጎጂነት ቀስ በቀስ እየታወቀ ቢመጣም ተፈላጊነቱ ግን ከምንጊዜውም በበለጠ እየጨመረ ሄዷል። እስከ 18ኛው ክፍለ ዘመን ድረስ የትንባሆ ጭስን ወደ ጆሮ ውስጥ በማስገባት የጆሮ ህመምን ለማከምም ጥቅም ላይ ይውል ነበር። ነገር ግን የትንባሆን ጎጂነት ቀድመው የተረዱ ሰዎች አልጠፉም ነበር። እንግሊዛዊው ተመራማሪ ጆን ኮታ በ1612 ዓ.ም ትንባሆ ካለው ጥቅም በተጨማሪ ለሕይወት እጅግ አስጊ የሆነ ንጥረ ነገር በውስጡ እንዳለ ጽፎ ነበር። ምንም እንኳን የትንባሆ ጎጂነት ቀስ በቀስ እየታወቀ ቢመጣም ተፈላጊነቱ ግን ከምንጊዜውም በበለጠ እየጨመረ ሄዷል። እስከ 18ኛው ክፍለ ዘመን ድረስ የትንባሆ ጭስን ወደ ጆሮ ውስጥ በማስገባት የጆሮ ህመምን ለማከምም ጥቅም ላይ ይውል ነበር። ባለፉት 30 ዓመታት ግን ሲጋራ በጤና ላይ ስለሚያደርሰው ጉዳት ብዙ ጥናቶች ይፋ መሆን የጀመሩ ሲሆን ሰዎችም ጉዳቱን በመገንዘብ ጥንቃቄ ማድረግ ጀምረዋል። በዚህም ምክንያት ብዙ ሀገራት ህዝብ በተሰበሰበባቸው ቦታዎች ላይ ሲጋራ ማጨስ የሚከለክሉ ህጎችን እንዲያወጡ ግድ ብሏቸዋል። ከዚህ ባለፈም ስለ ሲጋራ ጉዳት የሚያቱ የግንዛቤ ማስጨበጫ ዝግጅቶች በየቦታው መታየት ጀምረዋል። አንዳንድ ሀገራት ከዚህም አልፈው ሲጋራ ማጤስ በሳምባና ሌሎች የሰውነታችን ክፍሎች ላይ ስለሚያደርሰው ጉዳት የሚያብራሩ መልእክቶች በሲጋራ ማሸጊያዎች ላይ እንዲለጠፍ የሚያስገድድ ህግ አውጥተዋል። እርግዝና ላይ ያሉ ሴቶችም ቢሆን ሲጋራ ማጨስ በጽንሱ ላይ ስለሚያደርሰው ጉዳት መገንዘብ የጀመሩት ከ30 ዓመት በፊት ነበር። ዓለማችን ካጋጠሟት ወረርሽኞች ሁሉ ትልቁ ትንባሆ ነው በማለት የዓለም ጤና ድርጅት ያስታወቀ ሲሆን ሀገራት የትንባሆ አጠቃቀም ላይ ጠበቅ ያለ ህግ እንዲያወጡም ይመክራል። በዚህም መሰረት ሀገራችን ኢትዮጵያ ትንባሆን ማጨስ በዜጎቿ ላይ የሚያስከትለውን ከፍ ያለ የጤና ችግርን በመረዳት ትንባሆ እንዳይጨስ የሚከለክልና በተለይም ትንባሆ የማይጨስባቸውን ስፍራዎች በመለየት በእነዚህ በተለዩ ስፍራዎች ትንባሆን ማጨስ ሊያስከትል የሚችለውን የህግ ተጠያቂነትና ቅጣትንም ጭምር የደነጉ ህጎችን አውጥታለች። ከእነዚህም ህጎች አንዱና ዋነኛው በ2011 ዓመተ ምህረት የወጣው የምግብና የመድኃኒት አስተዳደር አዋጅ ቁጥር 1112/2011 ነው። ለአዋጁ መውጣት ከተቀመጡት ምክንያቶች አንዱ በትንባሆ ምርት ምክንያት በህብረተሰብ ላይ እየደረሰ ያለውን የጤና፣ ማህበራዊና ኢኮኖሚያዊ ችግሮችን መከላከልና መቆጣጠር ነው። በዚህ አዋጅ የትንባሆና የተያያዥ ምርቶች አስተዳደር በክፍል 5 በአንቀጽ 46 እና በተከታዮቹ አንቀጾች ተሸፍኖ ይገኛል። የመጀመሪያ ድንጋጌው ማለትም የአዋጁ አንቀጽ 46 የትንባሆ ምርትን ለማምረት ወደ አገር ውስጥ ለማስገባት ወይም በጅምላ ለማከፋፈል ከአስፈጻሚው አካል የትንባሆ ምርት ልዩ ፈቃድ ስለማግኘት አስገዳጅነት ይደነግጋል። በዚህ ድንጋጌ መሰረት ማንኛውም ሰው ይህንን ልዩ ፈቃድ ሳያገኝ የትንባሆ ምርትን ማምረትም ሆነ በጅምላ ማከፋፈል የተከለከለ ነው። ከትንባሆ ምርት ጋር ተያይዞ ሌላኛው የተከለከለው ድርጊት የኤሌክትሮኒክ ኒኮቲን መስጫ መሳሪያን ወይም ሌላ ከሲጋራ ጋር ተመሳሳይ የሆነ የቴክኖሎጂ ምርት ወደ ሀገር ውስጥ ለንግድ ዓላማ ማስገባት፣ ማምረት፣ ማከፋፈል፣ ለሽያጭ ማቅረብ ወይም መሸጥ የተከለከለ ነው። ይህም ክልከላ በአዋጁ አንቀጽ 48 ላይ በግልጽ ተደንግጎ ይገኛል። ሌላው ከአዋጁ አንቀጽ 48 ድንጋጌ መረዳት እንደሚቻለው የትንባሆ አብቃዮችና አምራቾች በትንባሆ ማብቀል ወይም ማምረት ምክንያት በሰራተኞቹና በአካባቢ ላይ ሊደርስ የሚችለውን ጉዳት የመከላከልና የመቆጣጠር ግዴታ አለባቸው። የምግብና የመድኃኒት አስተዳደር አዋጅ ቁጥር 1112/2011 ስለ ትንባሆ ምርት መረጃና ይዘቶች የደነገገ ሲሆን በዚህም ድንጋጌ መሰረት በአስፈጻሚ አካሉ የተከለከለ ይዘት ያለበትን የትንባሆ ምርት ማምረት፣ ወደ አገር ውስጥ ማስገባት፣ በጅምላ ማከፋፈል፣ መሸጥ ወይም ለሽያጭ ማቅረብ የተከለከለ ነው። በተጨማሪም የትንባሆ ምርት አምራች ወይም አስመጪ በትንባሆ ምርት ውስጥ ያለን ይዘት፣ ልቀትና ተያያዥ ጉዳዮችን በተመለከተ መረጃ መያዝ ያለበት ሆኖ በአስፈጻሚ አካሉ ሲጠየቅ መረጃውን የመስጠት ግዴታ አለበት።
ይሁንና አምራቹ ወይም አስመጪው ለአስፈጻሚ አካሉ የሚሰጠው መረጃ የሕግ ጥበቃ የተሰጠው የንግድ ምስጢር ከሆነና ይኸው በጽሑፍ ከተገለጸለት አስፈጻሚ አካሉ የንግድ ምስጢሩን የመጠበቅ ግዴታ እንዳለበት አዋጁ ደንግጓል። በአዋጁ አንቀጽ 47 ሶስተኛ እንደተደነገገው ከሆነ የትንባሆ ምርት አላስፈላጊ ይዘቶችን ማለትም ማሸግያው ወይም ገላጭ ጽሑፉ ተጨማሪ ጣዕም እንዳለው ቢያመላክትም ባያመላክትም ልዩ ጣዕም ያለው በምርቱ ክፍል ውስጥ ወይም በምርቱ ማሸጊያ መጠቅለያና ከምርቱ ጋር ንክኪ ባለው ነገር ላይ የትንባሆ ሽታን ወይም ጣዕም የሚቀይር ማጣፈጫ የያዘ የትንባሆ ምርት ይዘቶች ለጤና የሚጠቅም ወይም ጤና ላይ የሚያስከትልን ጉዳት የሚቀንስ የሚያስመስሉ እንደ ቫይታሚን፣ ፍራፍሬና አትክልቶች፣ አሚኖ አሲድ፣ ካፊን፣ ቶሪን ወይም መሰል አነቃቂ ንጥረ ነገር፣ ጠቃሚ ፋቲ አሲዶች ወይም ኃይልና ጥንካሬን ከመስጠት ጋር የተያያዙ አነቃቂ ሌላ ውህድ የያዘ ወይም ከነዚህ ባህሪዎች ጋር በተመሳሳይ መልኩ ሊገናኝ የሚችል አንድ ወይም ከዚያ በላይ ጭማሪ የያዘ የትንባሆ ጭስን የሚቀይር ማቅለሚያ የያዙ ይዘቶችን በማካተት ወይም በአስፈጻሚው አካል የተወሰነ ሌላ የትንባሆ ይዘት መስፈርትን የማያሟላ የትንባሆ ምርትን ማምረት፣ ወደ ሀገር ውስጥ ማስገባት፣ በጅምላ መሸጥ፣ ማከፋፈል፣ መቸርቸር የተከለከለ ነው። ኃይልና ጥንካሬን ከመስጠት ጋር የተያያዙ አነቃቂ ሌላ ውህድ የያዘ ወይም ከነዚህ ባህሪዎች ጋር በተመሳሳይ መልኩ ሊገናኝ የሚችል አንድ ወይም ከዚያ በላይ ጭማሪ የያዘ የትንባሆ ጭስን የሚቀይር ማቅለሚያ የያዙ ይዘቶችን በማካተት ወይም በአስፈጻሚው አካል የተወሰነ ሌላ የትንባሆ ይዘት መስፈርትን የማያሟላ የትንባሆ ምርትን ማምረት፣ ወደ ሀገር ውስጥ ማስገባት፣ በጅምላ መሸጥ፣ ማከፋፈል፣ መቸርቸር የተከለከለ ነው። በአዋጁ አንቀጽ 48 ንዑስ አንቀጽ 1 መሰረት ትንባሆን ማጨስ በተከለከለባቸው ከበር መልስ ባሉ ለሕዝብ ክፍት በሆኑ ቦታዎችና የሥራ ቦታዎች በ10 ሜትር ዙሪያ ውስጥ ባለ መግቢያ በር፣ መስኮት ወይም አየር ወደ ውስጥ ሊያስገባ በሚችል ሌላ ቦታ ውስጥ ማጨስ በዚህ አዋጅ አንቀጽ 48 ንዑስ አንቀጽ 3 የተጠቀሰው ቢኖርም በማንኛውም የጤና ተቋም፣ የመንግስት ተቋም በዋናነት ለሕፃናትና ዕድሜው ከ21 ዓመት በታች ለሆነ ሰው አገልግሎት የሚውል ትምህርት ቤትንና ከፍተኛ የትምህርት ተቋማትን ጨምሮ ማንኛውም ሌላ ለሕዝብ ክፍት በሆነ ቦታ ላይ በወጣት ማዕከል፣ በመዝናኛ ፓርክና ሌላ በአስፈጻሚ አካሉ ወይም በክልል ጤና ተቆጣጣሪው በሚወሰን ከበር ውጭ ባለ ሌላ ቦታና ቅጥር ግቢ ውስጥ ማጨስ ወይም ትንባሆ መጠቀም የተከለከለ ነው። ሌላኛው በአዋጁ የተቀመጠው ነገር የትንባሆ ምርት ሽያጭን የተመለከተው ነው። በዚህ አዋጅ መሰረት ዕድሜው ከ21 ዓመት በታች ለሆነ ሰው በቀጥታም ሆነ በተዘዋዋሪ የትንባሆ ምርትን መሸጥ ወይም ከ21 ዓመት በታች በሆነ ሰው እንዲሸጥ ማድረግ የተከለከለ ስለመሆኑ በአዋጁ አንቀጽ 49 ንዑስ አንቀጽ 1 ላይ በግልጽ ተደንግጓል። ሌላው በአዋጁ ትንባሆ ማጨስና መጠቀም በተከለከሉባቸው ቦታዎች ቅጥር ግቢ ውስጥና በማንኛውም የጤና ተቋም፣ ትምህርት ቤት፣ የመንግስት ተቋምና የወጣት ማዕከላት 100 ሜትሮች ዙሪያ ትንባሆ መሸጥ የተከለከለ መሆኑን በአዋጁ አንቀጽ 49 ንዑስ አንቀጽ 2 ላይ በግልጽ ተደንግጎ እናገኛለን። በአዋጁ አንቀጽ 49 ንዑስ አንቀጽ 3 ድንጋጌ የፖስታ፣ የቴሌኮሙኒኬሽን እና የኢንተርኔት ሽያጭ ስርዓቶችን በመጠቀም በሌላ አነጋገር ሻጭና ገዢ በአካል በማይገናኙበት ሁናቴ በምንም አይነት ሌላ ዘዴ ተጠቅሞ የትንባሆ ምርት መሸጥ፣ እንዲሸጥ ማስቻል ወይም እንዲህ አይነቱን ሽያጭ ማመቻቸት የተከለከለ መሆኑ በግልጽ ተደንግጓል። አዋጁ የሚሸጠውንም የትንባሆ መጠን በቁጥርና በክብደት የወሰነ ሲሆን በአዋጁ አንቀጽ 49 ንዑስ አንቀጽ 4 ድንጋጌ መሰረት ማንኛውም ትንባሆ የሚሸጠው 20 ሲጋራዎችን በያዘ ባልተከፈተ ፓኬት ወይም በአስፈጻሚው አካሉ በሚወሰን የትንባሆ ቁጥር ወይም ክብደት መሰረት ይሆናል። ሌላኛው የአዋጁ ድንጋጌ ሽሻን የሚመለከተው ሲሆን በአዋጁ አንቀጽ 49 ንዑስ አንቀጽ 5 ድንጋጌ መሰረት የሽሻ ምርትን ማምረት፣ ወደ ሀገር ውስጥ ማስገባት፣ ማከማቸት፣ ማከፋፈል፣ ለሽያጭ ማቅረብ ወይም መሸጥ የተከለከለ ስለመሆኑ በግልጽ ተደንግጓል። ከዚህም ሌላ ሽሻንም ሆነ ማንኛውንም አይነት የትንባሆ ምርት ለማስጨስ ወይም ለማስጠቀም የሚዘጋጅ የንግድ ሥራ ስለመከልከሉም ተደንግጓል። ከእነዚህ ክልከላዎች በተጨማሪ የትንባሆ ምርት ማጨስ፣ መጠቀም ወይም መሸጥ የተከለከለባቸው ቦታዎችን ከትንባሆ ምርት ነፃ የማድረግ ግዴታን የደነገገ ሲሆን ይኸውም በአዋጁ አንቀጽ 50 ድንጋጌ መሰረት የማጓጓዣ ባለንብረቶች ወይም እነዚህን ቦታዎችና ተቋማትን ለማስተዳደር ኃላፊነት የተሰጠው ሰው ወይም አሰሪ ወይም ሌላ አግባብ ያለው አካል
በእነዚህ ቦታዎች የትንባሆ ምርት እንዳይጨስ ወይም ጥቅም ላይ እንዳይውል፣ እንዳይሸጥና የሲጋራ መተርኮሻ ወይም ሌላ የትንባሆ ምርትን ለመጠቀም የሚያገለግል ማንኛውም ዕቃ እንዳይቀመጥ የመከልከል ኃላፊነት ተጥሎባቸዋል። የእነዚህ አካላት ሌላኛው ኃላፊነት በጉልህ የሚታይ ትንባሆ ማጨስ ወይም መጠቀም የተከለከለ መሆኑን የሚገልጽ ማሳሰቢያ ከነባለ ቀለም ምልክቱ የመለጠፍ ግዴታ ነው። በትንባሆ ኢንዱስትሪ ላይ አላስፈላጊ ጣልቃ ገብነቶችንና ከኢንዱስትሪው ጋር ሊኖሩ የሚችሉ ያልተገቡ የጥቅም ግንኙነቶችን ከወዲሁ ለመከላከል የሚያስችሉ የሕግ ድንጋጌዎችን በዚህ አዋጅ ተካተው እናገኛቸዋለን። በዚህ አዋጅ ድንጋጌ መሰረት የጤና ፖሊሲ በሚያወጣውና ይህንንም ፖሊሲ በሚያስፈጽም የመንግስት አካልና በትንባሆ ኢንዱስትሪ መካከል የሚደረግ ማንኛውም ግንኙነት ትንባሆን በአግባቡ ለመቆጣጠር አስፈላጊ ሆኖ ሲገኝና ይኸውም ግንኙነት ግልጽነት ያለበት ሆኖ እንደ አግባብነቱ በሰነድ መያዝ ይኖርበታል። ይህንንም ከአዋጁ አንቀጽ 51 ንዑስ አንቀጽ 1 እና ንዑስ አንቀጽ 2 ላይ በግልጽ መረዳት ይቻላል። ከትንባሆ ኢንዱስትሪ ጋር የጥቅም ግንኙነት ያለው ማንኛውም ሰው ለትንባሆ ቁጥጥር አስፈላጊ ሆኖ በአስፈጻሚ አካሉ ወይም በክልል ጤና ተቆጣጣሪው ካልተጋበዘ በስተቀር በትንባሆ ቁጥጥር ስልጠና፣ አውደ ጥናት ወይም በመሰል ኩነቶች ላይ መሳተፍ አይችልም። በአዋጁ አንቀጽ 51 ንዑስ አንቀጽ 4 መሰረት ማንኛውም የመንግስት አካል እንዲሁም በጤና ፖሊሲ ላይ የሚሰራ የመንግስት ሰራተኛ ከትንባሆ ኢንዱስትሪ የሚሰጥ የአይነትም ይሁን የገንዘብ ስጦታን መቀበል የለበትም። በትንባሆ ኢንዱስትሪ የበጎ አድራጎት ዓላማና ለሌላ ማንኛውም ተያያዥ ተግባር የሚደረግ የገንዘብ ወይም የአይነት ድጋፍ የተከለከለ መሆኑን በንዑስ አንቀጽ 5 ላይ ተደንግጓል። ይህ አዋጅ የትንባሆ ምርትን እንዳይስፋፋ ለመገደብ በመንግስት በኩል መደረግ ስለሚገባቸው ኃላፊነቶችም ይዘረዝራል። በአዋጁ ከተቀመጡት የመንግስት ኃላፊነቶች መካከል አንዱ ግብር መጣል ሲሆን በአዋጁ አንቀጽ 52 ድንጋጌ መሰረት ግብር ለመጣል ስልጣን ያለው የመንግስት አካል በዓለም የጤና ድርጅት በወጣውና ሀገራችን ኢትዮጵያ ባጸደቀችው የትንባሆ ቁጥጥር ኮንቬንሽን መሰረት በትንባሆ ምርት ላይ ተጨማሪ ግብር የመጣል ኃላፊነት አለበት። ሌላኛው የመንግስት ኃላፊነት ከንግድ ሥራ ቁጥጥር ጋር ተያይዞ ስልጣን ያለው የመንግስት አካል የዓለም የጤና ድርጅት ባወጣው የትንባሆ ቁጥጥር ኮንቬንሽን መሰረት የትንባሆ ምርቶች ህገወጥ ንግድንና ዝውውርን የመቆጣጠር ኃላፊነት ይሆናል። ሌላኛው ከትንባሆ ምርቶች ጋር የተያያዘው ድንጋጌ በትንባሆ ምርቶች ላይ ሊደረግ ስለሚገባው የጤና ማስጠንቀቂያ አስተሻሸግና ስለ ምርቱ መረጃና ይዘት የሚገልጽ ገላጭ ጽሑፍን ይመለከታል። በአዋጁ አንቀጽ 57 ንዑስ አንቀጽ 1 መሰረት ማንኛውም የትንባሆ ምርት የውጭ ማሸጊያ አስፈጻሚ አካሉ በሚያወጣው መስፈርት መሰረትና በጊዜ ቀመር የሚቀየር የጤና ማስጠንቀቂያ ጽሑፍና ባለቀለም ምስል በአንድ ላይ መያዝ እንዳለበት ተደንግጓል። በሌላ በኩል በዚህ አዋጅ አንቀጽ 57 ንዑስ አንቀጽ 3 ድንጋጌ መሰረት በማንኛውም የትንባሆ ምርት የውጭ ማሸጊያ ላይ የሚቀመጥ ጽሑፍና አቀራረብ የምርቱን ባህሪ፣ ጤና ላይ የሚያስከትለው ችግር፣ ጉዳት ወይም ልቀቱን በሚመለከት የሚያሳስ መረጃና ይዘት በማሸጊያው ላይ መግለጽ ወይም አንድ የትንባሆ ምርት ከሌላ የትንባሆ ምርት ያነሰ ጉዳት እንዳለው አድርጎ መግለጽ የተከለከለ መሆኑ ተደንግጓል። በማንኛውም የትንባሆ ምርት ላይ አነስተኛ ታር፣ ቀላል፣ በጣም ቀላል፣ ኤክስትራ፣ አልትራ ወይም ተመሳሳይ አገላለጾችን በመጠቀም ወይም የንግድ ምልክትን፣ ስዕልን፣ ቀለምን ወይም ሌላ ተመሳሳይ መንገድን በመጠቀም የትንባሆ ምርቱ ያነሰ ጉዳት እንዳለው በቀጥታም ሆነ በተዘዋዋሪ መግለጽ የተከለከለ ነው። የትንባሆ ምርትን በቀጥታም ሆነ በተዘዋዋሪ ማስተዋወቅ ወይንም ፕሮሞት ወይም ስፖንሰር ማድረግ የተከለከለ ነው። ይህም በአንቀጽ 61 ንዑስ አንቀጽ 2 ላይ በግልጽ እንደተደነገገው ከሆነ ማንኛውንም የትንባሆ ምርትን ማስተዋወቅ፣ ፕሮሞት ማድረግ ወይም ስፖንሰርሺፕ ማነሳሳት የትንባሆ ምርትን ሊያስተዋውቅ ወይም ፕሮሞት ሊያደርግ የሚችል ነገርን በማንኛውም መንገድ ማተም፣ ማሳተም፣ ማሰራጨት ወይም ተደራሽ ማድረግ የማስታወቂያ ፕሮሞት ማድረጊያና የስፖንሰርሺፕ መገልገያን ማሳተም ወይም ተደራሽ ማድረግና እንደ ሚዲያ ወይም ኩነት አመቻች፣ ታዋቂ ሰው ወይም ሌላ ተሳታፊ ማንኛውም የስፖንሰርሺፕ ስጦታ ተቀባይ ወይም እንዲህ አይነቱን ስጦታ የሚያመቻች ደላላ በመሆን በማንኛውም የትንባሆ ምርት ማስታወቂያ ፕሮሞት ማድረግ ወይም ስፖንሰርሺፕ ላይ መሳተፍ የተከለከለ ነው። በችርቻሮ ሱቆች ውስጥ ትንባሆ መቀመጥ ወይም መደርደር ያለበት ሸማቹ በቀጥታ በእጁ ሊያነሳው ወይም በአይኑ ሊመለከተው በማይችልበት ሁኔታ መሆን አለበት። ይህ አዋጅ ክልከላዎችን ብቻ ሳይሆን አስተዳደራዊና የወንጀል ቅጣቶችን ደንግጎ እናገኛለን። ለአብነትም አስተዳደራዊ ቅጣቶችን በተመለከተ በአዋጁ አንቀጽ 65 እና 66 ላይ ተደንግጎ የምናገኘው ሲሆን
የወንጀል ቅጣቶችን በተመለከተ በተለይም ከትንባሆ ምርቶች ጋር በተያያዘ የሚፈጸሙ የሕግ ጥሰቶችን በአዋጁ አንቀጽ 67 ላይ በግልጽ ተደንግጎ ይገኛል። የወንጀል ቅጣቶችን የሚያስከትሉ ከትንባሆ ጋር የተያያዙ የሕግ ጥሰቶችን ለአብነት እንመልከት እስኪ። አንቀጽ 67 ንዑስ አንቀጽ 19 በዚህ አዋጅና ይህንን አዋጅ ለማስፈጸም በሚወጣ ሕግ መሰረት ማስተዋወቅ፣ ፕሮሞት ወይም ስፖንሰር ማድረግ የተከለከለን ቁጥጥር የሚደረግበትን ምርት ተቋም ወይም ባለሙያ ያስተዋወቀ፣ ፕሮሞት ያደረገው ወይም ስፖንሰር ያደረገው ወይም ማስታወቂያን ወይም ፕሮሞሽን ያዘጋጀ ወይም ያተመ፣ ያስተላለፈ ወይም በማንኛውም መንገድ የተሳተፈ ማንኛውም ሰው ከ3 ዓመት በማይበልጥ እስራትና ከብር 50 ሺህ በማያንስ መቀጮ ይቀጣል። በዚህ ድንጋጌ መሰረት ትንባሆ ቁጥጥር ከሚደረግባቸው ምርቶችና ማስታወቂያና ፕሮሞሽን ከተከለከለባቸው ምርቶች አንዱ በመሆኑ የትንባሆ ምርትን ከላይ በተጠቀሰው መልኩ በማንኛውም መንገድ ማስተዋወቅ አሊያም ፕሮሞት ማድረግ ከላይ የተጠቀሰውን ቅጣት ያስቀጣል። ንዑስ አንቀጽ 20 ማንኛውም ሰው በዚህ አዋጅና ይህንን አዋጅ ለማስፈጸም በሚወጣ ሕግ መሰረት ትንባሆ ማጨስ፣ መጠቀም ወይም መሸጥ በተከለከለበት አካባቢ፣ ማጓጓዣ ወይም ቦታ ትንባሆን የሸጠ እንደሆነ ከ6 ወር በማይበልጥ ቀላል እስራት ወይም ከብር 5000 በማይበልጥ መቀጮ ይቀጣል። ትንባሆ ማጨስ፣ መጠቀም ወይም መሸጥ በተከለከለበት አካባቢ፣ ማጓጓዣ ወይም ቦታ ትንባሆን ያጨሰ ወይም የተጠቀመ እንደሆነ ከብር 1000 በማይበልጥ መቀጮ ይቀጣል። ንዑስ አንቀጽ 22 በዚህ አዋጅና ይህንን አዋጅ ለማስፈጸም በሚወጣ ሕግ መሰረት ትንባሆ ማጨስ፣ መጠቀም ወይም መሸጥ በተከለከለበት አካባቢ፣ ማጨስ የተከለከለ መሆኑን የሚገልጽ ጽሑፍና ተጓዳኝ ስዕል ካለጠፈ ወይም ሲጨስ አስፈላጊውን እርምጃ ካልወሰደ ከ3 ወር በማይበልጥ ቀላል እስራት ወይም ከብር 1000 እስከ ብር 10000 በሚደርስ መቀጮ ይቀጣል። ንዑስ አንቀጽ 23 ማንኛውም ሰው የተከለከለ ይዘት ያለውን ትንባሆ ወይም በሕገ ወጥ መንገድ የገባን ምርት፣ ሺሻ ወይም የኤሌክትሮኒክ ኒኮቲን መስጫ መሳሪያን ወይም ሌላ ከሲጋራ ጋር ተመሳሳይ የሆነ ለኒኮቲን መስጫ የሚያገለግል የቴክኖሎጂ ምርት ያመረተ፣ ወደ ሀገር ውስጥ ያስገባ፣ ያከፋፈለ፣ ያከማቸው ወይም የሸጠ እንደሆነ ከ3 ወር እስከ 3 ዓመት በሚደርስ እስራትና ከብር 1000 እስከ 200,000 ብር መቀጮ ይቀጣል። ንዑስ አንቀጽ 24 የትንባሆ ምርትን ወይም የአልኮል መጠጥን 21 ዓመት ላልሞላው ሰው የሸጠ፣ እንዲጠቀም ያደረገው ወይም የሰጠ ማንኛውም ሰው ከ3 ወር በማያንስ እስራት ወይም ከብር 1000 እስከ ብር 3000 በሚደርስ መቀጮ ይቀጣል። ንዑስ አንቀጽ 25 ማንኛውም የትንባሆ ምርት አምራች፣ አስመጪ ወይም አከፋፋይ በዚህ አዋጅና አዋጁን ለማስፈጸም በሚወጣ ሕግ መሰረት የተጣለበትን የትንባሆ ምርት ይዘትንና ተያያዥ መረጃን ይፋ ማድረግ፣ በአስፈጻሚው አካል ሲጠየቅ የመስጠትና ጣልቃ እንዳይገባ የተጣለበትን ግዴታ የተላለፈ እንደሆነ ከ1 ዓመት እስከ 3 ዓመት በሚደርስ ቀላል እስራትና ከብር 50,000 በማያንስ መቀጮ ይቀጣል። ንዑስ አንቀጽ 26 በዚህ አንቀጽ ስር የተመለከቱ ድርጊቶች የሕግ ሰውነት በተሰጠው ድርጅት የተፈጸመ ሲሆን እንዳግባብነቱ ድርጅቱ እንዲታገድ፣ እንዲዘጋ ወይም እንዲፈርስ ተጨማሪ ቅጣት ሊወስን ይችላል። እንግዲህ ለዛሬ ይዘንላችሁ የቀረብነው ዝግጅት ይህንን ይመስላል። እንግዲህ በቀጣዩ ሳምንት ስለ ሰራተኛና አሰሪ ጉዳይ አዋጅ ቁጥር 1156/2011 ላይ የጀመርነውን ውይይት ቀጣይ ክፍል ይዘንላችሁ የምንመጣ ይሆናል። እስከዛው ድረስ ግን የፍትህ መድረክ የህግ የቴሌግራም ቻናላችንን ለብዙዎች በማጋራት እንዲሁም በቻናሉ ላይ የምናቀርባቸውን ጽሁፎችና ሌሎች ፕሮግራሞችን ለጓደኞቻችሁ በማጋራት ቻናላችንን ተደራሽ ያድርጉ። ይህንንም ስለምታደርጉ በእጅጉ እናመሰግናለን። እስከዚያው ግን ቸርን ሰንብት።